እራታችን ደርሷል። እራት ልንበላ ነው። እንዴት ናችሁ? ሁሉ ሰላም? ጤንነት ጠፊያ። እራታችን ማታ ነው። ሰላም ጤንነት አፍያ። እራቴን ልጀምረው ነው። እራት ልበላ ነው፣ ግን ምን እንደሆነ አልታወቀም፣ አላወቅኩትም፣ አልተነገረኝም ማለት ነው። እስቲ አብረን እናየው ይሆናል። እዚህ ጋር ዳቦ አለ። እስቲ ግምት ምን ይሆናል ብላችሁ ታስባላችሁ? ዋው የምወደው አይቤ ነው። ግን የሚገርም ነገር አይገርምም? በፍቅር ነው ውድድ ማድረገው። እንብላ 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 እንብላ። ብስሚላ። ዋው በጣም ነው የሚጣፍጠው። ይሄን አይቤ በዚች ዳቦ ነው ማነሳው። እንደዚህ አድርጌ ማለት ነው። እንደዚህ አድርጌ ጥቅልል አድርጌ ነው ማነሳው። አላነሳው አነሳዋለሁ፣ እርግጠኛ ነኝ አነሳዋለሁ። ግን ጨርሼ ብጠብቃቸው ጥሩ አይመጣም። እንደዚህ ባረገው። አይቤ ደግሞ የሚገርም ነገር በዳቦ በጣም ነው የሚጣፍጠው። እንደዚህ ከአይቤና ከኔ ፍቅር ምኛሞች በላል። ድሮ ማዘር በደንብ ትሰራውና ሲጣፈጥ በቃ እሷ አስለመደችኝ። ከዛም በኋላ በቃ በጣም ወደድኩት። ከስጋ ቀጥሎ እሱን ነው የምወደው ማለት ነው። ዋው የሚገርም ነው። እጃችሁ ይባረክ። አቦ በለው የሚገርም ነገር ማለት ነው። ስበላቸው ካሜራ ውስጥ ገብቶ ጨረሰብን ብሎ እያወሩ እየሰማኋቸው ነው። አይደብርም? ላጉርሳችሁ ውስጥ ቤተሰቦች ላጉርሳችሁ። በዳቦ ወይስ በማንኪያው? በየትኛው ይሻላችኋል? ምረጡ፣ ችግር የለውም። እንደምታውቁት ለእናንተ ማልሆነ የለም አይደል እንዴ? እኔም ደግሞ ለእናንተ እንደዛው ማለት ነው። ማቃ ሰብስክራይብ ላይክም እያደረጋችሁ እችን ቻናል እናሳድጋት ተባብረን ማለት ነው። ውድ ቤተሰቦቼ እሺ ቻው።
ባይ። ደህና ቆዩልኝ፣ ደህና ደሩልኝ። እወዳችኋለሁ። አይ ሎቭ ዩ